ሰላም ለእናንተ ካሳይ ነኝ ሰከንድ ኦፊሰር ነገን በተስፋ ዛሬም በሰላም በጤና እዚህ ስለደረስን ምስጋና ለለኛው ጌታ። ይህ ቻናል ወይም ይህ አካውንት ከፊት ቀደሙትን ለማመስገን ከኋላ ለሚመጡትም ደግሞ እንሆ ለማለት ነው። ለምስጋና እናድርገው። መርከብ ላይ እንደሚታወቀው የተለያዩ ኤፍኤፍኤ ኤልኤስኤ ኢኩዊፕመንት አሉና ከዛ ውስጥ አንዷን ዛሬ እንደ መግቢያ ላቀርብ ግድ ይለኛል። እንግዲህ በአብዛኛው መርከብ ላይ እንደዚህንን እንዴት ቴስት እንደምናደርገው ባጭሩ ለማሳየት ነው። እና እቺ የተንጠለጠለችው ኪ ናት። እዚህ ውስጥ በማስገባት እንዴት አላርሙን ቴስት እንደምናደርግ ባጭሩ እንመለከታለን። እቺን ይዘን የተለያየ ታይፕ አላቸው። እንደዛ አይነት ታይፕ ላለው ቀጥታ እዚህ ውስጥ በመክተት እዚህ ጋር እንደ ቁልፍ ማስገቢያ እናስገባዋለን። እንደምትመለከቱት ጮኸ ማለት ነው። ምንድነው በቀላሉ ቁልፉን ወደ ውስጥ በማስገባት ወደ ውጭ ስንስበው ልክ እንደ በር ይከፈታል ማለት ነው። ዴን አላርሙ አክቲቬት ይሆናል ማለት ነው።